ሰላም አለይኩም እንዴት ናችሁ? ዛሬ የምገኘው ወራቤ ወንዝ ዳርቻ ፓርክ ሲሆን ሰላም ዛሬ የምገኘው ከአላባ 13 ኪሎ ሜትር ርቀት እቺ ልጅ ጂ ፓወር ፌስ ኦፍ ኢትዮጵያ ማሳለፍ ነበረበት። በነገራችን ላይ ምንም ጥርጥር የለውም። ምክንያቱም ኢነርጂዋን ተመልከቱ እስኪ። ማለት እሱ የምታስተዋውቅበት መንገድና ካሜራ ፐርፎርማንስ ድፍረቷ ምናምን ያለው እሷ ጋር የሚንጸባረቁ ፐርፎርማንሶች የሚገርሙ ናቸውና ጂ ፓወር ፌስ ኦፍ ኢትዮጵያ ዩ ሜድ ሚስቴክ። በነገራችን ላይ ሚስቴክ ሰርቷል። እንደዚህ አይነት ኢነርጂ ያላትን ልጅ አለማሳለፉ በጣም ቅር አሰኝቶኛል። ሌሎችንም ቅር እንዳሰኘ ተስፋ አደርጋለሁ። ምክንያቱም እቺ ልጅ አሁን እያደረገች ያለችው የቱሪዝም መስህቦች ላይ ማዕከላዊ ኢትዮጵያ ክልል ውስጥ ያሉትን የምታስተዋውቅበት መንገድ የሚገርም ነው። እስካሁን የሌሎች ቪዲዮ እንደውም አይመጣልኝም፣ ለምን እንደሆነ አላውቅም። እቺ ልጅ እየተንቀሳቀሰች ነው ያለችው ማዕከላዊ ኢትዮጵያ ክልል ውስጥ ያሉ አላባ ቁሊቶ ሄዳ የፍሏውን አስተዋውቃለች። እንዲሁም ደግሞ ስቴዲየም የተለያዩ ሀዲያ እየሄደች የተለያዩ ቦታዎች ላይ በደንብ እያስተዋወቀች ነው። በነገራችን ላይ ይሄ ኢነርጂዋ ለምን እንዳልታያቸውና ለምን እንዳላሳለፏት እኔ አላውቅም። ግን በርቺ፣ እንዳታቆሚ፣ ቢ ስትሮንግ፣ ቢ ፔሸንት፣ ቢ ካይንድ። ምሳሌያቸውን ስራዎች መቀጠል አለብሽ። በዚህ አጋጣሚ ጥቅሜ የስልጤ አምባሳደር ናት፣ የቱሪዝም ሚስ ስልጤ ነችና እንኳን ደስ ያለሽ 150 ሺህ ገብተሻል። ስለዚህ መስራትሽ እንዳታቆሚ ቀጥይ። እና ደግሞ ከቻልሽ ወደ ማዕከላዊ ኢትዮጵያ ክልል በምትገኘው በማረቆ ልዩ ወረዳ ውስጥ ጥሪ እናቀርባለን። ማረቆ ፎኖና የኔ ብጀገዝ ያቴርነሻን ብጀገዝ አሽም ያው ታስተዋውቂኛሽ ወደ ማረቆ እንድትመጪ ጥሪ እናቀርባለን። እኛም ደግሞ በደንብ እንቀበልሻለን። ነይ፣ ብዙ የማረቆን ማስተዋወቂያ ያለብሽ ነገሮች አሉ፣ ታስተዋውቂልናለሽ። እንግዲህ ሚስ ስልጤን ጥቅሜን ማለት ነው። እስኪ ፎሎ አድርጓት፣ አበረታቷት። ጀግና ሴት ናት። ለብዙዎች እንደውም እሷን ለብዙ ሴቶች ምሳሌ መቻል አለባት። ሰላም